ኢትዮጵያን ወደ ተሻገረ ሀገር እናሻግራት ሁላችንም በመደመር። ታምራት መንግስቱ እባላለሁ ከወልቂጤ ከተማ። ከወጣቶች አንፃር ባለፉት 8 ዓመታት እጅግ በጣም ዘርፈ ብዙ ጥቅሞችን ወጣቱ አግኝቷል ብዬ አስባለሁ። ከነጻነት አንፃር፣ ከስራ እድል ፈጠራ አንፃር ብዙ የተሻሉ ነገሮች አሉ። አሁን ደግሞ ባለንበት 7ኛው ዙር ሀገራዊ ምርጫ አንፃር ወጣቱ ከካርድ አወሳሰድ ጀምሮ ከፍተኛ የሆነ እንቅስቃሴ እያደረገ ይገኛል። ስለዚህ ምርጫው ፍትሃዊና ሰላማዊ ይሆናል ብዬ አስባለሁ። እንደ አንድ የወልቂጤ ወጣት በዚህ ባለፉት 8 ዓመታት እንደ ወልቂጤ ወጣት የተሻለ የስራ እድል ፈጠራ አለ ብዬ አስባለሁ። ከብድር አሰጣጥ ለወጣቶች ከብድር አሰጣጥ አንፃር በማደራጀት በተለያዩ በእንትኖች በእርባታ በወተት አስተዋጽኦች ምናምን የተሻለ የስራ እድል አለ ብዬ አስባለሁ ባለፉት 8 ዓመታት እና ጥሩ ነው። እንደ ወልቂጤ ብልጽግና ፓርቲያችን የምንደግፈው ለሴቶች ትልቅ አስተዋጽኦ የሚያደርግ ፓርቲ ነው። ለሴቶች አሁን ካለው አስተዋጽኦ አንፃር ለአመራሩን 50% ለማድረግ የሚጥር ፓርቲ ነው። ሴቷ ከዚህ በፊት ተጨቁና ቤት ቀርታ የነበረችበት ፓርቲዎች ነበር ያየነው። ስለዚህ አሁን ብልጽግና ደግሞ እቺን የተሻለች ሴቷ ወጥታ መብቷን እንድትናገር አመራር እንድትሆን ኢትዮጵያ ሀገራችን በሴት ስለምትመሰል ሴቷ የበለጠ አስተዋጽኦ እንዲኖራት ያደረገ ፓርቲ ነው ብዬ ነው ማስበው እንደኔ ማለት ነው። የለውጡ መንግስት ደግሞ በዚህ 8 ዓመት ውስጥ ያየናቸው በርካታ ስራዎች አሉ። ኢትዮጵያ ሀገራችን በተለያዩ ማህበራዊ ዘርፎች ልማቶች ላይ ለውጥ ያየንበት መንግስት ነው። ከኮሪደር ልማቱ ለምሳሌ ብናነሳ በሰፊው ኢትዮጵያን ገጠር ድረስ ገብቶ ኮሪደር ልማት ያየንበት። ይሄ ምርጫ ደግሞ ለየት የሚያደርገው እኛ በልጅነታችን እንኳን የህዳሴው ግድብ በልባችን ሁሌ እያዘንበት ያለንበትን ነገር እውን ያደረግንበት ምርጫ ነው። ይሄ ምርጫ ዘንድሮ ለየት የሚያደርገው የህዳሴው ግድባችንን እውን ባደረግንበት ማግስት ስለሚደረግ እኔ ብልጽግና ፓርቲያችንን ከፍ የሚልበት ለወደፊት የምንበለጽግበት ነው ብዬ ነው ማስበው። ብልጽግና እንደ ወልቂጤ እንደ ወጣት በግሌ ሳወራ ብልጽግና መምረጥ አማራጭ ያለው ኦፕሽን ያለው ነገር አይደለም ለኔ። ምክንያቱም ብልጽግና እንደ ወልቂጤ እጅግ በጣም ዘርፈ ብዙ ስራዎችን ሰርቷል። ካሁን በኋላም ከብልጽግና በደንብ የምንጠብቀው ነገር ስላለ እኛ አማራጭ የለንም፣ ብልጽግና ነው የምንመርጠው። እንደ ወልቂጤ ወጣት ከብልጽግና ጋር ወደፊት የተሻሉ አመታቶች እናሳልፋለን ብለን እናስባለን። አመሰግናለሁ። እዚህ ብልጽግናን መምረጥ ኢትዮጵያ ሀገራችንን የለውጡ ተካፋይ እንድትሆን ማድረግ ነው። ኢትዮጵያን ወደ ተምሳሌት ሀገር